ብላሽ ቀስ ያዝላት ይዞልሻል ወረኛ አንዴ እንዳለቀብሽ እሺ ለጥቂ አንተ ለምን ትነግረኛለህ ታየ ከዚህ ጋርማ መቼም ነው ማንቀጥለው በቃ ነው ይሄንን አይቶ ነው እንግዲህ እንደዚህ እንደ ሴት ይጮህ ሰላም ፋሚሊ ዛሬም በሌላ ቪዲዮ ተመልሰናል ዛሬ አጋም ፍለጋ ጫካ ውስጥ ጠልቀን ልንገባ ነው እናም ሌሎችን ሰዎች ካየን እንደሚዳቆ እንዳጋዘን የለም ጅግራ ምናምን እንደ ጅግራ እና እንደዚህ አይነት እንስሳ ካገኘን አብረናቸው ፎቶ እንነሳለን እሺ አሁን ምን ነገር እንደምናስፈልግ አብሮ ተነሱ ሁላችሁም ሰብስክራይብ እያደረጋችሁ ወደ ቤት እንደምንሄድ አናውቅም ግን በዚህ ይመስለኛል አይደለም ጥሩ አሰብ እና ሸፍት ብላሽ እዩ ወደዚህ ነው የምንሄደው ተፋጭም እዩ ጂጂ ለምዳኔለም ወደዚህ ነው የምንሄደው ተከታተሉ ና ተራምር ሂድ በቃ እንራምድ ይመሽብናል አንቺ ማለት እዚህ አውሪ እሺ ታው ረፋ ማየት ነገር አትንኳ እሺ አጋም ይሄን ነው ልናገኝ ምን ችለው ግን የምር ሲሪየስ አጋም ማርያም ወደዛ ነው በዚህ ነይ በዚህ ጋር ፈርታ ነው ኦኬ በዚህ ጋር ነው የምንሄደው ይሄ መንገድ አለ እንዴ ያው ሰው አይደበት ያስታውቃል ሲጀምር በዚህ ጋር ነው አንቺ እኮ ወደ እኮ ነው የሚወጣው አይደለም በዚህ ጋር ነው እኔም በዚህ ጋር ሄዳለሁ ነይ ረካ አንድ እንስማማና እንዴ ማርያም ስለምፈራ ነው እንስማማና እንዴ ተስማምተን እንዴ ግን ጫካን በደንብ ነው ማቆ አማዞንን ማለት ሰባት ጊዜ ዞርሯል ዳስ ምን አይነት ፍጥረት ነህ ግን አንተ የሆነ በሽተኝነት ተጠቃልታ እሺ የደረስክ መንገድ አገኘ ምን የለም እየነገርኩ አንተ አሳማ መንገድ አታውቅም እኔ አማዞንን ሰባት ጊዜ አትክልቱ አለ ግን አላፈራም ይሄ ነው አጋም ግን አላፈራም እኔ እኮ አማዞን ሰባት ጊዜ እንትን አድርጌዋለሁ እና አሁን በዚህ ጋር ሄዱ ምን አይነቱ ነው በእናታችሁ ወይራ አለ በእናትህ ጥርሳችንን እንፍቅበታለን ወይራ እሺ ዛሬ የምናደርገው ነገር ነገሯቸው ቢራቢሮ እንጠራለን ዛሬ አጋም እንፈልጋለን አንዳንድ እንስሶች እዚህ ይገኛሉ ምንድናቸው ዱኩላ ይገኛል ሌላ ምን ይገኛል ጅግራ ሚዳቆ አለ ዱኩላ ነው ሚዳቆ አንድ ነው አንተስ ያው አስተሳሰብ ስታሽቃብጥ ነው ዛፋ ዱኩላ አለ ሚዳቆ አለ ጅግራ እነዚህ ነገሮች ልናገኛቸው ኦኬ አደን ነው ልናገኝ እንችላለን ካገኘን ይዘን ሚላችሁ አይቀርም ወይ ጣብሰልን ብላችሁ ብሽ ላይ ተውጣብሻል ደፍታ ተገላግልሻል አንገባኝ አሁን በዚህ ጋር ነው የምንሄደው አንቺ የሆነ ዋጋ ምናምን ነገር ካለ እዚህ በገደለሽ እዚህ ጋር አንድ ቃ ፕሮዳክት ረስተራ ምክንያቱም አትክልቶቹ ወደ ላይ ስለሚያድጉ መቆራረጥ አለብን ያው ግን ይሄ እንደ አማዞን አይነት ሳር አይደለም ያለው ድራገን ፍላይ ይባላል ኦሄ አንተ ወባ ነገር ነው ረጅ ወባ ነው ይሄ ወባ እኮ አፍንጫው ፍልል ያለ ነው ልክ እቺ ፍልክም እሺ ቴንክ ዩ ህንጻ ነው ላኪ እንዳለ እሾክ እሺ አዝላት ሾኩ ለቀቀዋ ቶሎ ብለህ ምን አባቱ ያክል የእንጨት ቀስ ያዝላት ይዞልሻል ወረኛ አንዴ እንዳለቀብሽ እሺ ለጥቂ እሺ ዳ አሳልፈኝ ልቀቀኝ ለቅባት ነው እሺ አንተ ስላልከኝ ያስኩላ ገላታለሁ እዚህ ጫካው ልቀቅ ነው በዚህ ጋር አጋም እየሸተተኝ ነው አጋም በገርማችሁ እዚህ ብዙ አይነት ፍሩቶች እናገኛለን እንደ አቮካዶ ምናምን ፍሩቶች እናገኛለን ብዬ አስባለሁ ካገኘን ይዘን እንሄዳችና ጸዴ ሎኬሽን ነው ግን ለፊልም ምናምን ወይ እዚህ ካላገኘን ጋይሶች ፓርት 2 ብለን ሌላ ቦታ እንሰራላችኋል ሌላ ቦታ ያለበትን እኔ ስለማት እዛ አሳያችኋለሁ ባይዘው ግን እዚህ ካገኘን ግን በልተን ነው ዛሬ አጋም እያለን እንሄድ ይከራከ ምን ልትሰራዳ ነበር ሶስት ይዘሽ ነው ያትለኝ እዚህ በሳማታ ያጸዳቀ ጉልናሉ አሁን ቤት የሚገኝ ናኦሚ ቁምስ ያለ ጥያቄ ልጠይቅ ራኬብም ቁም እሺ የህይወት ትርጉሙ ለእናንተ ምንድን
የህይወት ትርጉም መኖር። አይ መኖር ሳይሆን ይቅርታ እኔ ህይወትን አላውቃት። እኔ ካላወቅኳት በግድ ወቂያ የህይወት ትርጉም እርሳት። አሁን ቁም ነገር ልጠይቃችሁ። አንድ ሰው ማለት ነው ጥሩ ህይወት አለው ደስተኛ ነው በህይወቱ የሚባል ሰው ምን አይነት ሰው ነው ለእናንተ? ለኔ በቃ አለ አይደል በቤተሰብ ውስጥ በቃ ሰላም፣ በህይወት ውስጥ ሰላም እና ደግሞ በቃ የተረጋጋ ህይወት ባጭሩ የተረጋጋ ህይወት ያለው ሰው ምንም ሀብታምም ሆነ ደሃም ሆነ ግን በቃ የተረጋጋ ሰው ነኝ ብሎ ካሰበ ለሱ ህይወት ሰላም ነው ማለት ነው። ረኬብስ የህይወት ትርጉም ሰላም የሚሆንብን በቃ ህይወቱ የተሟላ ነው፣ ስኬታማ ነው፣ ደስተኛ ነው የምትይው ሰው ምን አይነት ምን ሲያሟላ ነው ህይወት ውስጥ? በህይወቱ ሰላም ሲኖረው እሺ፣ እና በህይወቱ የሚያግዘው እናት ሚስት ምናምን ሲኖረው በቃ በህይወቱ ቤተሰብ ኦኬ። እናንተ የምታውቁት በቃ የሚረዳው ቤተሰብ ካለ በቃ ቤተሰብ አሁን ቤተሰብ አንተ እኔን ስትረዳኝ እሷ እኔን አንተ ነህ ስትረዳኝ ኦኬ። አሁን ያው ሰላም ነው። አሁን ነገሮችን በሰላማዊ መንገድ ከፈታህ ራሱ እሱ ራሱ አንድ ሰላም ገባህ አይደል? ኦኬ። የሰው ልጅ ገንዘብ ምን ያህል ያስፈልጋል? ገንዘብ ያስፈልጋል። እሺ ቆይ ለገንዘብ ያለ አመለካከት እንዴት ንገረኝ። 50-50 ነው ከህይወት ጋር። ገንዘብ ካለኝ አለኝም አልኖረኝም መረዳውን ሰው በገንዘብ እረዳለሁ፣ ለራሴ የማደርገው ነገር በገንዘብ አደርጋለሁ። ግን ባለፈ ነገር ገንዘብ አለኝ ብዬ ሌሎች ሰዎች ላይ የተለያየ ሪአክሽን የተለያየ ባህሪ ማሳየት አሪፍ ነው ብዬ በእኔ በኩል አላስብም። ራኬብስ እኔ ያው ገንዘብ በህይወት ውስጥ ከሚያስፈልጉት ነገሮች አንዱ ነው። ግን ገንዘብንም በአግባቡ ስንጠቀሙ ጥሩ ነው። አላስፈላጊ ነገሮች ላይ ባንጠቀማቸው አሪፍ ይመስለኛል። እሺ ከፍቅርና ከገንዘብ ከፍቅርና ከገንዘብ ገንዘብ ለኔ ሁለቱ አንድ ምረጥ ይባል ነው። አንድ ምረጥ የሲጣና ስንት አንድ ምረጥ ይባል አንተ ከወቀታት እኔ ድሮ ተሳስቼ ነው ፍቅር ብዬ የተከራከረው ነገር ፍቅርም ያስፈልጋል ገንዘብም ያስፈልጋል። ለኔ ግን ሁለቱንም ነው የምለው። ምረጥ ካላችሁኝ ግን የምመርጠው ገንዘብን ነው። ነገርኩህ እኮ ገንዘብ አለኝ ብዬ ግን እንትን አይደለም። ምክንያቱም ገንዘብ አስፈላጊ ነገር ስለሆነ ነው። ፍቅርም ደግሞ በውስጣችን ያለ ነገር ስለሆነ የትም የማይሄድ ነገር ስለሆነ ገንዘብ ግን ይሄዳል ይመጣል ለዛ ነገር ስለሆነ ፍቅር በውስጣችን ያለ ስለሆነ ፍቅር ይሄዳል። እሺ ፍቅር ለአንተ ምን ማለት ነው? ፍቅር ማለት ለኔ ሰው መውደድ፣ ሰው ማክበር፣ ሀገር መውደድ፣ በቃ ለሰው ጥሩ አመለካከት ያለው ፍቅር ራኬ ሰው መውደድ ባጭ። እኔ ፍቅር የድሮ ጓደኛዬ ነበር። ቁም ነገር እኮ ነው የተባልሽው አንቺ። ቁም ነገር አይደለም እዚህ ጫካ ውስጥ ጥለናት እንሄዳለን። አይ ቁም ነገር ፍቅር ላንቺም ፍቅር ለኔ መተሳሰብን ያዘለ ቤተሰባዊነትን ያዘለ እና በውስጡ ሰላምን ያዘለ ነገር ነው ለኔ ፍቅር ማለት ነው። ፋሚሊ እዚህ ጋር አጋ ማግኛለሁ እንኳን ደስ አላችሁ። እናሳያችሁ አጋ ቆርጬም ለማያውቅ ሰው ጅሪ አድርግ እናሳያችሁ። አጋ ማለት የጅብ ጥላ እስቲ ያሳያችሁ። አጋ ማለት ይሄ አልበሰለም ካልጠፋው ነው የሚያክል ዛፍ ይዞ አሁን ይሄ ደግሞ የጅብ ጥላ ይባላል። ለብዙ አሁን ለምሳሌ አብዛኛውን ጊዜ ይበላል። አሪፍ ነው ለእንጉዳይ ቆይ ዝም በል ራሷን ታወራ። የጅብ ጥላ አብዛኛውን ጊዜ ለውስጥ አካላት ወይም ለውስጣችን ደም ስሮች ምናምን አሪፍ ነው ይበላል። ቅዠትም ያመጣል በሳይንሱ መንገድ። ይሄ እሱ ሌላ ችግር አለበት። አሁን ድጋሚ አጋም እንፈልግ እዚህ ጋር አጋም ነው ያየው ይጣል ጎባዘው አጋም you welcome ሞና እዚህ ነው የተሰራው። ልታጠፋው አይኔ እንደዚህ ለቃብኝ ስማ አንቺ ምን እዚህ ነው ሞና የተሰራው አቃል ቶሎ በል ተራመድ ሰዓት ይሄዳል። እዚህ ማደራችን ካደረም ምንም አይነት ሰላም ልናገኝ አንችልም። ነይ አንቺ ዝቅ በይ አንተ ለምን ትነግረኛለህ? አዎ ና አንተ ውይ ወገበረው አይዞሽ አጋም ይገማል። አጋም ተሰንቷል። የታለ እኔ ከናውም የሚገርመኝ ባህሪ ማለት ነው ሁሌ ነገረኛ እንሽላሊት ነው። እንሽላሊት ይቀያየራል። እንሽላሊት አይደለም ይቀያየራል። ይሄ ምንድነው? አጋም አልበሰለም። አጋም ዛሬ
ወይ አጋም የለም ባይዘው ፋሚሊያን ግን ለእናንተ ብለን እንፈልጋለን። እናንተ ደግሞ እኛን ሰብስክራይብ እያደረጋችሁ እንድታግዙን በአክብሮት እንጠይቃለን። ስለናም እያወራሽ ነበር። አዎ ነገርኛ ሁሌ ያካብዳል። ሁሌ ስለ በቃ እኔ አሁን ጥፋት ሳጠፋ ያካብድብኛል። ከማዘር ጋር በመተባበር ማለት ነው። ማን ያወራ? ምስጥ እኮ ነህ አንተ ምስጥ ነገረኛ እንኳን አንቺም ነገረኛ ነሽ። ካንተ ይሻላል። ካንተ እሻላለሁ። ይሄን ወቃ አንዴ ፋሚሊያን ይሄ አትክልት ምንድነው እሱ? ስለዚህ አትክልት የምታውቂው ነገር አለ ራኪ? አዎ አብዛኛውን ጊዜ አማዞን ውስጥ ይገኛል። ይሄ አትክልት ማለት ነው በ5 ወር ውስጥ 3 ብቻ ነው የሚበቅለው እና ይሄ ኮኬን ላይ የሚያስፈልገው አንዱ እንትን ነውና ማን ነበር የታሰረው ኮኬ የሚሸጠው ሰውዬ? ፓብሌስኮፓር ስማውልን ፈቅዱ ፋሚሊ እሷን ተዋት። ፓብሌስኮፓር ይጠቀመው ነበር አብዛኛውን ጊዜ። ምንድነው ምን እንስሳ ምን አይታችሁ ነው ነፍሳ ምንድነው ነው ያማል ኢንሴክት አይታችሁታል? ምንድነው ይሄው አይሹ ቢጆሪ አረ የትልቁ እንትን እኮ እናታው እና ለምን ፌንጣ ሆነ ታዲያ? ከዚህ ጋርማ መቼም ነው ማንቀጥለው። በቃ ነው ይሄንን አይቶ ነው እንግዲህ እንደዚህ እንደ ሴት ይጮህ ሴት አትበል ዝም በል እና ፋሚሊ ይሄና አትክልት ስሙ ምን እንደሚባል ኮሜንት ላይ አስቀምጡልኝ። ይሄኛውን አትክልት ነው ያሉት። አሁን ለጊዜው ቤታችንን እዚህ ጋር እንሰራለን። በቀጣዩ ስንመጣ ብሎ ነው ያደገው ትሪ ሃውስ መስራታችን አይቀርም። ግን ይሄንን የምናደርገው እናንተ ሰብስክራይብ ስታደርጉልን ነው። እሺ ነው ከራኬብ ባህሪ የሚደብር ነገር የሚደብር ከራኬብ ሁሉ ነገሩ ምንም የሰው አስተሳሰብ አታስብ። ለምን እኔ አንዳንዴ ማለት አንድ ባህሪ ነገሮችን ማለት ነው የመቀየር ባህሪ አለ እንዴ ማለት አሁን መጥፎ ነገር አርጋ ጥሩ ነገር እንዳወራች አርጋ መቀየር ባህሪ አለ ይሄ ደግሞ ምን ያደርጋል? አንተ ጥፋተኝነቷን ለመናገር ስትሞክር እሷ ጸባይኛ ትመስላለች። ገባህ አይደል? ኦኬ ሁሌ ኢኖሰንት ነች ነው አስመሳይ ማለት ነው። እኔ ከናም የሚያስጠላኝ ማለት ብስኩት ምናምን ስገዛ በቃ እንደ ልንገር እሰጠዋለሁ ልንገር እኔ የምሰጠው ይሄን ያክል ቢሆን ማለት ይሄን ያክል ቢሆን የምሰጠው ቢያንስ አንድ ሙሉ ብሰጠው እሱ ከዚህ ድንጋይ ፍላጩን አይሰጠኝ ተደብቆኝ ምናምን። አሁን የሰው ልጅ እኔ እኮ አልሰጠሽም ቢለኝ ጥሩ ነው። ማን ለምንድን ነው ሽንት ቤት ገብቶ የሚበላው? በኢየሱስ ክርስቶስ መብርሃንን ተልቻለቀ ምን ኪዳነ ምሕረት ተልቻለቀ ዝብል ሽንት ቤት ገብቼ ብቻ ቀለ ነው ሀቅ ለመናገር እንደዚህ አይነት ነገራቱ አውቃ ነው አያር ይሄን ነገር ይው ዝም በል አንተ። ፈርቷል በጣም ማርያም በጣም ፈርቷል። ግን ጋይስ አሪፍ ውሳኔ ነው ወይስ ውስጥ ሶስት ያስፈራል። ግን ሶስት እንግባ እዚህ ውስጥ ነው እንግዲህ እንግባ የሚሉት እርግጠኛ አይደለም። በዚህ መንገድ አለ። ስለዚህ በዚህ እንሄዳለን። ጋይስ በዚህ ጋር እንሄዳለን። እርግቧን ብትላት ማለት ጋይሶች ይህ ቦታ በጣም ጎጆን አቤት ይሄ ስር ነው ባይገርማችሁ። ይሄ ያበደ ቦታ ይሄ ስር ነው። በደንብ አሳይልኝ። ስር ይሄ አረ የወደቀ ዛፍ ነው። በመድኃኒዓለም ከመሰለኝስ የመምሰል የወደቀ ዛፍ አይደል? የወደቀ ዛፍ ነው። ይሄ ማየት ከተሳነሽ ንገሪ። ቅዝቃዜው ምናምን ማለት ነው። ደስ ይላል። ጭንቅላቴን ትመታኛለህ። ምን አባየው እንከነ ዋው በዚህ ጋር ነው የሚሄደው። አንሳላ እስከተብራራ አንተ ይቅርታ በይ። እስከዛሬ ላጠፋው ጥፋት ይቅርታ። ይቅርታሽ እስከዛሬ ድረስ ላጠፋው ጥፋት በዚህ የራስሽን እንደዚህ መሰጥሽ ነበር። በረዛ ጋር ልጅ መንገዱ በዚህ ጋር ነው። እሺ ወጋ አሉኝ እንዳያውቁ። እሺ ያይሽ ጎንበስ በያሉ ቀስ አልፈል ልቀቂ አንተ ተማሪ
ምን መቃብር ቦታ ሊወጥ ነው። አንድ እወጣለሁ ምናምን ብትል ያማችሁ አንድ ጅሎች ጋይስ ደርሰን መቃብር ቦታ እናሳያችሁ እንዴ እኔ ፈራው ልቤ ፈራ እኔ ራሱ በጣም ማርያም በነፃነት ድሪማችንን እንንገራቸው ድሪማችንን ማርያም የኔ ድሪም ማለት ነው ቆይ አንድ ላይ ነው የኔም ድሪም ስላለ አንድ ላይ እንንገራቸው ሰው ጋይስ ድሪማችንን ልንነግራችሁ ነው የኔ ድሪም ከናሆም ከራኪብ ጋር ሆነ ፋሚሊ ከራኪብ ጋር ሆነን ኢትዮጵያ ሙሉ ከዛ በኋላ ደግሞ የተለያዩ ሀገራት ሲሳካ እኛ ፎርድ ማድረግ የምንችላቸው ነገሮች እየሄድን ማየት ነው የኔ ትልቁ ድሪም ያንተም ቤስት ፋሚሊ ፕሮግራም መሆን የምንፈልገው አንተ እና ከዛ ባለፈ ደግሞ ያንተ ድሪም ያንተ የራስህ የግል ድሪም እኔ ላይቭ ስትሪመር ነው ፈልካለሁ እናንተ የፋሚሊ ማለት ፋሚሊ ላይቭ ስትሪም እና ደግሞ ጌመር ቦንስ እሺ የኔ ህልም ደግሞ ኦንላይን ኮንተንት ክሬተር ነው ነገር ግን ሁሉንም በቃ ሶሻል ሚዲያዎችን አጠቃለን አሪፍ ኮንተንት ክሬተር ሀገራችንን የምናስጠራ ኮንተንት ክሬተር መሆን ነው የምፈልገው እዚህ ማይዱ በእናታችሁ ነው የምንላችሁ ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ አድርጉ ሰብስክራይብ አድርጉልን እና አይደለም አይደለም ስሙ እየገባን አጋም ፍለጋ ባየን ሰዓት መቃብር ቦታ አገኘና ፈርተን ወጣን እና ሌላ ቦታ እኔ ማቀው ስላለ እዛ እንሄዳለን እሺ ቃል ገባላችኋለሁ እኔ የዛሬው ቪዲዮ ይሄንን ይመስል ነበረ ፓርት 2 እንገናኛለን ይቀጥላል ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንሰራላችሁ እናቴ ድረሽ